እግዚአብሔር ያንተ አምላክ ያንቺ አምላክ ላለው ሰው የሚያሽቀብጥ የሆነ አይነት ሰውዬ እንዳይመስላችሁ እግዚአብሔር እውነት አለው ለሚለው ምናምን ያለ ሰው አይደለም። ሰው ሁሉ ለሚያውቀው ለፌመሱ ሰው አይደለም። ለነሱም እኮ አላቸው የሚያልኩ አይደለም፣ ግን ለአንተ ለተሰበርከው ግን በጣም ቅርብ እውነት ቅዱስ ዳዊት እኮ ብሏል እኮ በቃ መንፈሱ የተሰበረ እግዚአብሔር ቅርብ ነው ይወደዋል። ያንስ ስብር ላለ ሰው እግዚአብሔር አለለት። በጣም ለተዋረደው በፈራረሰ ቤት ውስጥ ለሚኖር ፋንሲ ህይወት ለማይኖር ሰው እግዚአብሔር አለለት። ምን ትፈልጋለህ ከዚህ በላይ? እንደ እግዚአብሔር እኮ ትልቅ ሀብት የለም እና እኔ እወቁበት ነው። ደካማነታችሁን ዝቅ ብሎ የተሰማችሁ ስሜት እወቁበት፣ አመስግኑበት። እግዚአብሔር ይመስገን ነው። ይገረሙባችኋል። የሆነ ቀን ክላክስ አድርጎ ከመኪና ወርዶ አንተ ያለህን ሰላም ለምን እነሱ እንደሌለው የሚጠይቅበት ቀን ይመጣል። ያን እግዚአብሔር እንደሆነ ተነግረዋለህ። እሷ እየጨፈረች ምን ብላ በዓለማዊ ህይወት ውስጥ ኖራ እነዛ ሁሉም ፋንሲ ህይወት የአርቲስት ህይወት ኖራ መታ የሆነ ቀን አንቺ ያለሽን ሰላም፣ አንቺ ያለሽን ፈገግታ፣ አንቺ ያለሽን እውነተኛ የውስጥ ውበት ከየት እንደሆነ የሚጠይቁበት ቀን ይመጣል። እግዚአብሔር ቀን አለው ደግሞ የሆነ ቀን ያንተ ቀን ይመጣል። በትክክል ስታውቅበት ሁሉን ሰጥቶ ሁሉን ይዘህ የምትነቅበት ቀን ይመጣል።